መሄድ ካለባቸው ካንቺ ህይወት መውጣት ካለባቸው እነዛ ሰዎች ይውጡ፣ ፍቀጅላቸው። ለይጣምቆ አንድ ነገር ከወደድሽው ልቀቂ። ተመልሶ ከመጣ ያንቺ ነው፣ ተመልሶ ካልመጣ ቀድሞውንም ያንቺ አልነበር። ይሄ ድርቅ እንላለን፣ ግን አቢዩዘርስ ይሆናሉ፣ ኔጌቲቭ ሰዎች ይሆናሉ፣ ደጋግሞ የሚጎዱሽ ይሆናሉ። ቶክሲክ የሆኑ ደጋግሞ የሚጎዱ ሁሌ ኔጌቲቭ የሆኑ ከሆነች ሌተር ጎ ሻስቱ ጎ። ምን ድጋሚ የሚደበድባት ከሆነ ለምንድን ነው ማስደበድባት? የሆነ ነገር ሰርቆሽ ከሆነ ደግሞ ሌላ ነገር ሊሰርቅሽ ይችላል። እኛ ለሰዎች የምንሰጣቸው ሰከንድ ቻንስ አለ። ለሰዎች የምትሰጫቸው ሁለተኛ እድል አለ። ግን ሳይኮሎጂ ከማስጠንቀቂያ ጋር ነው የሚናገርሽ። ይህን ያጠኑ ሰዎች ለሰዎች ሁለተኛ እድል ስትሰጪ ማስጠንቀቂያዎች አሉ። ይቅርታ ማለት ምንም ፕሪኮንዲሽን የለውም። ይቅርታ ነው። ሁሌ ይቅርታ ትያለሽ፣ ፎርጊቭ። ግን ያንን ሰው መልሰሽ ያንን ቦታ ልትሰጪው ስትይ ግን ትጠነቀቂያለሽ። ያንን ቦታ መልሰሽ ልትሰጪው ስትይ አሁን በእስረኞች ላይ ምናምን አጥንተው ነው ያሉት። 4 መሰረታዊ ነገር ያስቀምጣሉ። የመጀመሪያው ያ ሰው ስላጠፋው ጥፋት ኃላፊነቱን ይወስዳል ወይ? ሰይጣን አሳሳተኝ የሚለው ወይ ኤክስኪውዝ ነው የሚፈልገው? ልክ አዳም እሷ ነች እንዳለ ሔዋንን እነሱ እንዲህ ስላደረጉኝ ነው እንዲያጠፋሁት ነው የሚለው? ወይስ በትክክል አጥፍቻለሁ፣ የኔ ጥፋት ነው፣ አም ሪስፖንስብል፣ ለዚህ ጥፋቴ ነው፣ አድሚት አደርጋለሁ፣ ጥፋቴን እቀበላለሁ ይላል ወይ? ቦታ ደግመሽ ልትሰጪው ስትይ ያንን ሰው ለምሳሌ አንድ ካምፓኒ ያለሽ እንበል፣ ከባድ ጥፋት አጠፋብሽ፣ አስወጣሽው። መልሰሽ ልታስገቢው ስትይ ግን ያንን ጥፋት ማጥፋቱን አድሚት ያደርጋል ወይ? ወይ እጮኛሽ ከሆነ ስህተቱን ያምናል ወይ? ማጥፋቱን ያምናል ወይ? አንድ የሚታየው ይሄ ነው። ሁለተኛ የባህሪ ለውጥ አምጥቷል ወይ? ቢሄቪየራል ቼንጅ አምጥቷል። ለምሳሌ ሰውየው ሰክሮ ከሆነ ጥፋቱን ያጠፋው ከዛሁን መጠጣቱን ካላቆመ እድል አትሰጪው። ምክንያቱም ደግሞ ሰክሮ ያጠፋል፣ ሰከንድ ቻንስ አትሰጪው። ተደባዳቢ ሆኖ ከሆነ ጥፋቱን ያጠፋው አሁንም እድል አትሰጪው። ለምሳሌ አንዲት ሴት እጮኛዋ ተደባዳቢ ነው እንበል፣ ደበደባት ጥሎ። ከዛ ይሰበሰብና ሰው ሁለተኛ እድል ስጪው እባክሽ ይቅርታ አድርጊለት ይላታል። ይሄ ሰውዬ መደባደብ አቁሟል፣ መጠጣት አቁሟል። ምን ድጋሚ የሚደበድባት ከሆነ ለምንድን ነው ማስደበድባት? ስለዚህ ሰከንድ ቻንስ ለመስጠት ኮንዲሽኖች አሉ። ይሄ ሰው መጠጡን አቁሞ ከሆነ መደባደቡን አቁሞ ከሆነ አስባበት ሰከንድ ቻንስ ሰጠዋለች። ስለዚህ ባህሪ ለውጥ ያስፈልጋል። ኃላፊነቱን መውሰድ አለበት። ሶስተኛ የምታየው ተጸጽቷል ወይ? ይሄ ሰው ባደረገው እቺ ሴት ወይም ይሄ ሰው ባደረገው ነገር ሁለተኛ ዳግም እድል የምሰጠው ተጸጽቷል ወይ? ሪሞርስፉል ነው ወይ? ሪግሬት አድርጓል? ማድረግ አልነበረብኝም፣ በፍጹም አጥፍቻለሁ፣ በቃ እንዴት አደረግኩት ብሎ ተጸጽቷል? ያንን ቼክ ማድረግ አለብሽ። ያለበለዚያ ደግሞ ሊያጠፋ ይችላል። የሆነ ነገር ሰርቆሽ ከሆነ ደግሞ ሌላ ነገር ሊሰርቅሽ። አራተኛው ጊዜው ወደኋላ ቢመለስለት፣ ወደኋላ ጊዜው ሪዋይንድ ቢደረግ ምን ታደርጋለህ ብለሽ ትጠይቂዋለሽ። ዲፍረንትሊ የምታደርገው ነገር ምንድን ነው? እንዲህ ያደርግ ነበር ብሎ መልካም አማራጭ ከመረጠ ለዛ ሰው ሰከንድ ቻንስ ሰጪዋለሽ። ያለበለዚያ ግን ጠጥቶ አጥፍቶ አሁንም መጠጥ ካላቆመ፣ ተደባዳቢ ሆኖ አጥፍቶ አሁንም ይደባደብ ከሆነ ሰከንድ ቻንስ እንድትሰጪው አይፈቀድም። እና አንዳንድ ጊዜ ሰዎች ከህይወትሽ ሊወጡ ሲሉ you should let them go። መሄድ አለባቸው። if they have to go let them go። ይሄ ድርቅ እንላለን፣ ግን አቢዩዘርስ ይሆናሉ፣ ኔጌቲቭ ሰዎች ይሆናሉ፣ ደጋግሞ የሚጎዱሽ ይሆናሉ። እና መሄድ ካለባቸው ካንቺ ህይወት መውጣት ካለባቸው እነዛ ሰዎች ይውጡ፣ ፍቀጅላቸው። let them go if they have to go let them go። እና ይሄን ማድረግ ያለብን ጊዜ ይኖራል። በፍቅርም ግንኙነት ምን ይባላል? if you love something set it free ይባላል። if you love something set it free, if it comes back it's yours, if it doesn't it never was። አንድ ነገር ከወደድሽው ልቀቂ። ተመልሶ ከመጣ ያንቺ ነው፣ ተመልሶ ካልመጣ ቀድሞውንም ያንቺ አልነበረም። if you love something set it free, if it comes back it's yours, if it doesn't it never was። እና አንዳንዴ ሰዎች ከህይወታችን መውጣት ያለባቸው ሲሆኑ we should let them go። ቶክሲክ የሆኑ ደጋግመው የሚጎዱ ሁሌ ኔጌቲቭ የሆኑ አጠገብሽ ተቀምጣ ሁል ጊዜ አንቺን ጥፋት ጉዳት የምትፈልግ
ከጮኛሽ ጋር የምታጣለሽ፣ ከሰው ጋር የምታጣለሽ፣ ነገርሽን እንደምታበላሽ ከሆነች ሌት አድርጎ ሻስቱ ጎ። ይህንን አንዳንዴ ማድረግ አለበት። ዳግም ዕድል ሰው አጥፍቶ ወይም ተሳስቶ ከሰው የሚያገኘው ወይም ከእግዚአብሔር የሚያገኘው ቻንስ ነው፣ ሰከንድ ቻንስ ነው። ወይም ደግሞ ስራ ጀምሮ ከስሮ እንደገና ሲጀምር የሚያገኘው እድል ነው። ህይወት የምትሰጠው ሰው የሚሰጠው እግዚአብሔር የሚሰጠው እድል ነው። በጣም ቀላል ምሳሌ፣ አሁን አንቺ ኢንትሮ ስትሰሪ ጀመርሽ፣ ከዛ ተቋረጠ፣ ከዛ ደግመሽ በይው አሉሽ። ይሄ ዳግም እድል ነው፣ ሰከንድ ቻንስ ነው። በጣም በቀላሉ ለማየት እጮኛሞች መንገድ ይጀምራሉ፣ ያጠፋል እሱ፣ በጣም ትናድድበታለች፣ በፍጹም አይሆንም ትለዋለች። ከዛ በኋላ ግን ከልቡ ይቅርታ ሲጠይቃት ሰከንድ ቻንስ ሰጠዋለች፣ ዳግም እድል ትሰጠዋለች ወይም ይሰጣታል። በጣም ደስ የሚለኝ ምሳሌ ብዙ ጊዜ ውጭ የሚያነሱት ነጮቹ የሚያነሱት ቶማስ ኤዲሰን ነው። በጣም ደክሞ አምፖል የሰራው እሱ አይደል? በጣም ደክሞ የመጀመሪያውን አምፖል ሰራ። አምፖሉን ሰራና ለሚረዳው ልጅ ይህን አምፖል እዛ አፕስቴርስ ፎቁ ላይ ወሰድና አስቀምጣለሁ። ልጁ ተረከበ አምፖሉን፣ ደረጃውን ይዞ ወጣ። ልክ ደረጃው ጫፍ ላይ ሲደርስ ከእጁ ወደቀበት እና ተሰበረ። ቶማስ ኤዲሰን የደከመበት ነው፣ በጣም ስንት ጊዜ የደከመበት ነው። ከዛ አልተቆጣውም። ኦኬ ተሰበረ አለ፣ እንደገና መስራት ጀመረ። እና አይ ቲንክ 24 አወርስ ነው እንዲህ የፈጀበት መልሶ ለመስራት። መልሶ ሰራውና አምፖሉን ለዛው ልጅ ቅድም አምፖሉን ለሰበረው ለሱ ለራሱ በልሽ እንውሰድና እዛ ፎቅ ላይ አስቀምጣለሁ። ይሄ የሰከንድ ቻንስ የዳግም እድል ጥጉን ነው የሚያሳይሽ። ሰብሮበታል፣ የለፋውበትን አምፖል ሰብረ ስንት እንደተደከመበት ታውቃለህ፣ ውጣ ከዚህ ማለት ነው ያለበት አይደለም። ሰራው እንደገና አምፖሉ ለዛው ልጅ ሰጠው። ያ ልጅ ግን በጣም ጎበዝ ሆነ። እና ዳግም እድል ለሰዎች የምትሰጪው እድል ነው። እኔ ቤት ውስጥ ቁርስ አልወድም። ድሮ በጣም እጾም ስለነበር ለምዶ ሜታቦሊዝም ለሌሎች አልመክርም፣ ግን እኔ ብዙ ቁርስ አልበላም። ቀጭን ቡና ግን በኮፊ ሜት አድርጌ እጠጣለሁና ማጋለችኝ ቡና መጠጣበት ትልቅ ማግ እንደዚህ ብርጭቆ። ከዛ አንድ ቀን የምታጸዳዋለች ጣለቻትና ሰበረቻት። በጣም ነው መወዳት መጠጣበት ጠዋት። ከዛ ወደቀ ተሰበረች አለች። በቃ ምንድን በልምድ የሚባላል ጦስሽን ይዘው ከዛ ሌላ ገዛው አስመጣው። ከዛ ያቸው ልጅ እንዳትሰብሪያት እሺ አደረሽ ለምኝ ሰጠዋት። እና ዳግም እድል እንደዛ ነው። አንድ ሜካኒክ ጋር ትሄጃለሽ፣ መኪናሽን ሰራልሽ። ከዛ ስትመጪ እንደገና ትበላሻለች። ሌላ ሜካኒክ ጋር ሳይሆን የምትሄጂው እዛው ሜካኒክ ጋር ትሄጃለሽ። ሰከንድ ቻንስ ሰጠሽው ማለት ነው። አንድ ዶክተር ጋር ሄድሽ፣ አከመሽ፣ ከዛ በኋላ አልተሻለሽም፣ እዛው ጋር መልሰሽ ትሄጃለሽ። እነዚህ ዳግም እድሎች ናቸው። አንዳንዶቹ አጥፍተን በድለን ከዛ ያ ሰው ይቅርታ አድርጎልን በፊት የነበረን ቦታ ሲሰጠን፣ ወይም አንድ ሰው አጥፍቶ ካጠፋ በኋላ ከተሳሳተ በኋላ ኦኬ ይቅርታ ማድረግ ሌላ ነገር ነው። ይቅርታ አድርገሽ ከዛ በኋላ ላታየው ትችያለሽ፣ ግን ሰከንድ ቻንስ ልትሰጪው ትችያለሽ። እና ዳግም እድል እንደዚህ ነው። በተለይ የቶማስ ኤዲሰን በደንብ ያስረዳዋል፣ የሰበረበትን ልጅ መልሶ ሲሰጠው። የመጀመሪያውን አምፖል የሰራው ቶማስ ኤዲሰን። አሁን ከሱቅማ አምፖል ገዝተን ቢሰበር ምንም ማለት እሱ ግን የመጀመሪያ ፈጠራው አምፖል ከመፈጠሩ በፊት የሰራው ነው። እሱን ነው አስቀምጥ ያለው። ወስዶ ሲያስቀምጥ ግን ተሰበረ። በጣም ነው የሚያበሳጨው አይደለም? አሁን ለሱ ግን እሱ ኦኬ ደግሜ እሰራዋለሁ አለ። 24 ሰዓት ደክሞ ሰራው እንደገና ለዛው ልጅ በል አስቀምጦ ነው ሰጠው። ይሄ ሰከንድ ቻንስ። ከዛ እነዚህን ክራይቴሪያዎች ካየን በኋላ ግን ሰከንድ ቻንስ ስንሰጥ ይህን ካጣራሽ በኋላ በጣም መልካም ነገሮች ደግሞ አሉ። በሳይኮሎጂ ጥሩ ነገሮች አሉ። አንደኛ ኢሞሽናል ቤኔፊት አለው፣ ደስታ ይሰጣል። አሁን የቶማስ ኤዲሰንን አስቢው። ለዛ ልጅ መልሶ ሲሰጠውና ሳይሰብር ወስዶ አስቀምጦ ከዛ በኋላ ሲመጣ ምን አይነት ሰው እንደሚሆን አስቢውና እርካታ አለው። ለሰዎች ሰከንድ ቻንስ ሁለት ዳግም እድል ስትሰጫቸው በጣም እርካታ አለው፣ ደስታ አለው። ሁለተኛ ሰዎች ይለወጣሉ ወደ መልካም። በተለይ አጥፍተው ሁለተኛ እድል ስትሰጫቸው ከዛ ከተለወጡ በጣም ጥሩ ሰዎች ይሆናሉ። በጣም ጥሩ ሰዎች።
እኔ አንድ ባለትዳሮች አውቃለሁ። ድሮ የሆነ ነው 20 ዓመትና ሚስትየው አጠፋች ማለት ከባድ ጥፋት ነው ያጠፋችው። የኃጢአት ነገር ውስጥ ነው የገባችው። ስሙን ላለመጥራት ነው ስለሚከብደኝ። ከዛ ልትፈታት ትችላለህ አሉት። ቸርች ውስጥ ነበረ። ልትፈታት ትችላለህ፣ መብትህ ነው፣ ይኸው የተረጋገጠ ነገር ነው አሉት። አልፈታትም፣ ይቅርታ አደርግላታለሁ አለ። ከዛ ከባድ ውሳኔ ነው፣ ግን የሱ የግሉ ውሳኔ ነው። በኋላ ትዳራቸው ቀጠልና ባሪያ ሆነችለት። የመጨረሻ መልካም ሴት ሆነችለት። እስካሁን ድረስ 20 ዓመት በጣም ተዋደው ይኖራሉና አንደርስታንድ አድርጓት ይቅርታ ስላደረገላት ነው። እና ሰዎች ይለወጣሉ። ሁለተኛ እድል ከሰጠሻቸው በኋላ በጣም የተለወጡ ለአንቺ ደግሞ እጅግ መልካም ያንን ለማካካስ ብለው መልካም ሰዎች ይሆናሉ። ሁለተኛ እድል ሰጫቸው። ሶስተኛው ፕራክቲካል ጥቅም አለው ነው የሚለው። ለምሳሌ መኪና ሰጥቼው የሰራልኝ ሰው ከዛ መኪናው ዳግም ሲበላሽ ሌላ አዲስ መካኒክ ጋር ከሚሄድ እሱ ጋር መልሼ በውስጥ ኦልሬዲ ፈቶ አይቶታል እና እችኛዋ ላይ ችግሩ ብሎ አስተካክሏል። ግን ተሳስቷል፣ ችግሩ እቺ ነች። ስለዚህ ተመልሼ እሱ ጋር ቢሄድ መኪናን የማስተካከል እድሉ እሱ ይበልጣል። ሐኪሙም ለምሳሌ ታይፎይድ ነው ብሎ አክሞሽ ከሆነ ከዛ ተመልሰሽ ስትሄጂ አልተሻለኝም ስትዩ ሌላ ነገር መኖር አለበት ብሎ ሌላ ቼክ ሲያደርግ ፕራክቲካል ጥቅም አለው ይባላል በጥናት በሳይኮሎጂ። ከዛ አራተኛው ሰዎች ሊያደርጉልሽ የምትወጂውን ነገር አንቺ ታደርጊላቸዋለሽ። አንቺ ሰከንድ ቻንስ እንደምትፈልጊ በምድር ላይ ለሰዎች ሰከንድ ቻንስ ሰጫቸዋለሽ። አንድ በጣም ወደው አባባል አለ። ምን ይላል መሰለሽ? what you make happen for others will happen to you ይላል። what you make happen for others will happen to you። ለአንቺ መልካም ነገር እንዲሆንልሽ ሳመቻች ለአንቺ ሳመቻችልሽ ለእኔ መልካም ነገር ይሆንልኛል። አንቺ ለከሌ ጥሩ ነገር እንዲሆን ለስታመቻች ለአንቺ ይሆንልሻል። ለዚህ ነው what you make happen for others will happen to you የሚባለው እና ትልቅ ፕሪንሲፕል ስለሆነ ይጠቀማል ማለት ነው። ሪቨርሱም ልክ ነው ማለት ነው። አሁን what you make happen for others will happen to you መልካም ለሰዎች እንዲደረጉ ካደረግሽ አንቺ መልካም ይሆናል። ከዛ በሰውየው ላይ ክፉ ነገር እንዲሆንበት ካደረግኩ ደግሞ እኔ ላይ ክፉ ነገር ይሆናል። ስለዚህ ለራሳችን ለዛ ነው ስለ ሰዎች እድል የምንሰጣቸው። እኛ ስናገኝ አሁን አጠፋሁን እንበል ከእግዚአብሔር ጋር ይቆይ፣ ግን ሰዎችን በደልኩኝ ይልበል አጠፋሁ። ከዛ ሰከንድ ቻንስ ሳገኝ ዳግም እድል ሳገኝ በጣም በጥንቃቄ ነው መያዝ ያለብኝ። ያችን ያገኘኋትን እድል ደግሜ እንዳላበላሽ ደግሜ እንዳላጠፋ በጣም ተጠንቅቄ ነው መሄድ ያለብኝ። ምክንያቱም ከዚህ ፊት አጥፍቼ ይሆናል። ከዛ አሁን ሁለተኛ እድል አገኘው፣ የሶስተኛ እድል አገኘው። አጥፍተን አበላሽተን ሁለተኛ ሶስተኛ እድል ስናገኝ በጥንቃቄ ከበፊቱ የበለጠ በጥንቃቄ ልንይዘው ይገባል። ምክንያቱም ሰዎች ከሁለት ጊዜ በላይ ከሰከንድ ቻንስ በላይ ላይ ሰጡሽ ይችላሉ። አንዴ ይቅርታ ያደርጉልሻል፣ ከዛ ሊሉ ይችላሉ። ምክንያቱም እንደ እግዚአብሔር አይደሉም ሰዎችና እግዚአብሔር ልዩነት አላቸው። ሙሴ አገልግሎቱን ጨርሶ ሊሄድ ሲል ለሚተካው ለኢያሱ እንደዚህ ያለው በጣም ልቤን ይነካዋል። ይሹሩን ሆይ በሰማያት ላይ ለረድኤት በደመናት ላይ እንደሚራመድ እንደ እግዚአብሔር ያለ ማንም የለም ማለት የህይወት መመሪያ ነው። እንደ እግዚአብሔር ያለ ማንም የለም። የተናገረው ሰው ማን ነው? ሙሴ። እድሜው ስንት ነው? 120 ዓመት። 40 ዓመት በቤተ መንግስት፣ 40 ዓመት በምድረ በዳ ሚስት አግብቶ ልጆች እየወለደ 40 ዓመት የእግዚአብሔርን ሕዝብ እየመራ 120 ዓመት ኤክስፒሪየንስ ያለው ሰው ነው ይህን የሚነግርሽ። እንደ እግዚአብሔር ያለ ማንም የለም ይልሽ። እናት ነበረችው ሙሴ። ስለዚህ የሚለው ያለ ነው። እኔ እናት ነበረችኝ፣ ከመሬት ላይ ያነሳችኝ ግብፃዊቷ ንግስት አልነበረች እሱ የፈርዖን ልጅ። እሷን እናት አውቃለሁ። ጡቷን አጥብታ ያሳደገችኝ ደግሞ እናት አውቃለሁ። እናት መልካም ነች በጣም። ግን እውነቱን ልንገርህ እንደ እግዚአብሔር ያለ ግን ማንም የለም። ከእናት በላይ ነው ማለት ነው። ሚስትን አውቃለሁ። የታማባት ሚስት ነበረችው ማለት ኢትዮጵያዊቷን አገባ ምናምን ብለው ተጣልተው ሲባሩ ሚስትን አውቃለሁ። ሚስት መልካም ናት፣ ደግ ናት። የሚስትን ለስላሳ ገላ አውቃለሁ። ፍትኔ ነኝ የጨመርኩበት ይሄን እንደዛ አይልም። ግን ሚስት መልካም ናት፣ እንደ እግዚአብሔር ግን ያለ ማለት ነው።
ወንድም ነበረኝ፣ አሮን የሚባል ወንድም ነበረኝ። ማርያም የምትባል እህት ነበረችው ሙሴ። ወንድም መልካም ነው፣ እህት መልካም ነች። ግን ቢ ኬርፉል፣ እንደ እግዚአብሔር ያለ ገር ማንም የለም። እኔ ይሄ ሰዎችን ሁሉ ወዳለሁ አምናለሁ፣ ግን እንደ እግዚአብሔር ያለ ማንም የለም የምትለዋ ግን የህይወት መመሪያ ነች። ሰዎች ሊለወጡ ይችላሉ። ወንድሜ ቢሆን እህት ብትሆን ጓደኛ ቢሆን ማን ቢሆን ልጅ ብትሆን ሊለወጡ ይችላሉ። እንደ እግዚአብሔር ያለ ማንም there is no one like God እና እሱ ነው የመከረን። ምን ማለት ነው? አጠፋለሁ፣ አንድ ጊዜ ይቅርታ ያደርግልኛል አንድ ሰው። ደግሜ ሳጠፋ እንዴ አላበዛውም እንዴ ባለፈው እንዲያጠፋ ይቅርታ አደረግኩለት እንደገና ደግሞ ይልሻል ሰው። እሱ ግን ፈጣሪ ይቅር ይልሻል፣ አሁንም ይቅር ይልሻል፣ አሁንም ይቅር ይልሻል። ማቆሚያ የለውም። አንድ ሰው ተቸግሮ መልካም ያደርግለታል። መልካም አደረገላት። ከዛ መልካም ካደረገላት በኋላ እንደገና ተቸግራ አገኛት። እንግዲህ ባለፈው ተቸግራ መልካም አድርጌላታለሁ፣ ስንት ይረዳታለሁ፣ ስንት ጊዜ ነው ማግዛት እሷን ይላል ሰው። እግዚአብሔርስ አሁንም ይደርስልሻል፣ አሁንም ያደርግልሻል፣ አሁንም ያደርግልሻል። አንድ ሰው ወደ መንፈሳዊ ዓለም መጥቶ በጣም ቸግሮት በቃ ተጨንቆ ምን ሆነህ ነው አሉት። ቸግሮኝ ነው። ታዲያ አትጸልይም እንዲ አሉት። አይ ባለፈው የሆነ ነገር ቸግሮኝ ጠየቅኩት እግዚአብሔር፣ ከዛ ሰጠኝ። አሁን ደግሞ እንደገና ደግሞ ደግሜ እንዴት እንደ ሰው አድርጎታል። ደግሜ ደግሞ እንዴት አስቸግረዋለሁ? ሰጥቶሽ 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 የማይበቃው እንደ እግዚአብሔር ያለ ማንም የለም። ይቅር ብሎሽ ይቅርታ አድርጎ 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 መጨረሻ እንደሌለው እንደ እግዚአብሔር ያለ ማንም የለም። መልካም አድርጎ የማይሰለቸው እንደ እግዚአብሔር የለም። ለሙስሊም አዳማጮቻችን ደግሞ እንዳለ ያለ የለም ማለት ነው።